ለምንድን ነው ትነሳኝ ነበር? ሰላም ልላት ብዬ ነበር። ምን? ውይ እኔን ሰላም ልትለኝ ነው? አንቺን በጣም ጨዋታ አዋቂ እኮ ነሽ። ትሰማኛለህ? ስልኩን ዘጋዋለሁ። እሺ ቆይ እንዳትዘጊው የኔ ቆንጆ። መልእክት ልኬልሽ አንቺ ግን አሻፈረኝ ብለሽ ቀረሽ። ምን አስበሽ እንደሆነ ምንም አልገባኝም። እኔ ደግሞ ጥሎብኝ ኩራተኛ ሴት እለታ ሲዘኛለች። አወዳደቅሽ እንዳይከፋሽ። ቆይ ማንኝ ብለህ ነው የምታስበው? መቼስ እንደፈራ ጥብቃ አይደለም አይደል? ካልፈራሽ ለምን አታገኘኝ? ለተራ ሰዎች የሚሆን ተራ ጊዜ የለኝም። እሺ አቦ በጣም ነው ደስ የምትይው። አንቺንማ ማግኘት ብቻ በቂ አይደለም፣ ማግባትም ያስፈልጋል። ስማ ድፍረትን በጣም ወድጀዋለሁ። እሺ ግን ሁለተኛ መልሰህ እንዳትደውልልኝ። ተረጋጊ እባክሽ። እኔን ስታወሪኝ ልትለማመጪኝና ልታከብሪኝ ይገባል። እሺ አሊያ ከማንነትሽ ውስጥ ስምሽን ብቻ ነው ማስቀረልሽ። አይዞሽ ቤሉል፣ ምንም ነገር ቢፈጠር ከጎንክ ነኝ። ምንም አይነት ችግር ቢመጣ ሁሌም አብሬያለሁ። ቤሉል ምን እያደረጋችሁ ነው? ምንድን ነው የተፈጠረው? ምንድን ነው ያየሁት? ሊዛ በቃ ምንም አላየሽም። አሁን ስፖርት እየሰሩ ነው። በኋላ ወራሻለሁ። ሰላም ሰላም ወደ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ደህና ናችሁ የኔ ውዶች? እንግዳ ድራማ እንግዲህ መሲ ችግር ውስጥ ገብታለች። መሲ የማትወጣው ችግር ውስጥ ገብታለች። እንግዲህ ቴዲ አሁን ላይ የሆነ የሚያስፈራ ሰው እየሆነ ወይም ደግሞ የሆነ የተደበቀ ማንነቱን እያወጣ ይገኛል። አሁን ላይ ሁሉንም ሰው ነው እንግዲህ እየተተናኮለ ያለው። መሲን ብቻ አይደለም። መሲን ቢጠቀምባትም መሲን ተሸጋግሮ ምን ማግኘት እንደፈለገ እዛ ቤተሰብ ውስጥ ባላቅም፣ በተለይ መሲ ቤተሰቦች ጋር ማለት ነው። ነገር ግን አሁን ላይ ችግሩ ከመሲ ጋር ብቻ አይደለም፣ ሁሉንም ሰው እንግዲህ እንደውም የህፃናቶቹ ጉዳይ ውስጥ በዋነኝነት የእሱ እጅ ያለበት እስኪመስል ድረስ ወይም ደግሞ ዋና አለቃ እስኪመስል ድረስ የሚያደርጋቸው ነገሮች ትንሽ ያ ከምናውቀው ቴዲ በተቃራኒ ሆኖ እንግዲህ መጥቷል ማለት ነው። ሄለንን ስንፈራ እሱ ግን ከሄለን ጀርባ ሆኖ ከሄለን የባሰ ሆረር እየሆነ መጥቷል ማለት ነው። እንግዲህ ከቀን ወደ ቀን የሚያደርጋቸው ነገሮች በጣም ያስፈራሉ። በመጀመሪያ ሰዓት ግን እንግዲህ ወደ መሲ ህይወት እንኳ ሲገባ እንደ መልካም ሰው ሆኖ ነበረ። ካያችሁት የተቅለሰለሰ አንገቱን ደፍቶ የሆነ መልካም ሰው። ማናችንም ቢሆን ቴዲ በዚህ ፍጥነት ተቀይሮ የማናቀው ሰው ይሆናል ብለን አንዳችን እንኳ አልጠበቅንም። ነገር ግን ትንሽ ከሄለን በላይ አስፈሪው ሰው እሱ ነው እንግዲህ ይመስለኛል። ቴዲ እንደዚህ እንዲሆን ያደረገው የሄለን እሱን ለገንዘብ ብላ ትታው መሄዷ ይመስለኛል። እንግዲህ ገንዘብ ምን ያክል ሰዎችን መግዛት እንደሚችል ስላወቀ ነው እንግዲህ ያንን ወይም ደግሞ ሄለን ያደረገችበትን ነገር ሌሎች ሴቶች ላይ ደግሞ መበቀልም የጀመረ ነው የሚመስለኝ። ለዚህ ሁሉ ነገር ተጠያቂዋ እንግዲህ ሄለን ናት። ነገር ግን እሱ መልካም ሰው መሆን ይችል ነበረ። እንደምታዩት እንግዲህ አሁን ላይ ከመሲ አልፎ ሌሎች ሴቶችንም ጭምር እንግዲህ ማስፈራራትና እኔ ያልኳችሁን ካላደረጋችሁ እያለ የሚያስጠሉ ቃላቶችን መናገር ጀምሯል። እንግዲህ መሲ ቤተሰቦቿን አልሰማም፣ አሻፈረኝ፣ ከቴዲ ውጭ መኖር አልችልም ብላ ቤተሰቦቿን ገፍታ፣ እሱ በጣም ከባድ ነው። በነገራችን ላይ አሉ አንዳንድ ቤተሰቦች በልጆቻቸው ሕይወት እየገቡ የሚያበላሹ ሰዎች እንዳሉ ሁሉ ደግሞ ከምንም በላይ ግን ቤተሰብ የሚናገሩት ነገር ትክክል እንደሆነ እንግዲህ ይሄ ማሳያ ነው። ግን ደግሞ ያ ማለት ሁሉም ቤተሰብ ትክክል ነው ማለት አይደለም። አንዳንድ ቤተሰቦች በደሳለኝና በመሰለኝ ትዳርሽን ካልፈት ትዳራችሁ ውስጥ እየገቡ ህይወታችሁ ውስጥ እየገቡ በቃ አለ አይደለ በጣም ብዙ የሚያደርጉ ቤተሰቦች እንዳሉ እናውቃለን። ነገር ግን ይሄኛው የተለየ ነው። የእነሱ ግን በስርዓቱ በወጉ ይሁን፣ ኋላ ዋጋ ያስከፍልሻል። ዝም ብለሽ ብትሄጂ ወደ እሱ ህይወት ነገ ላይ እሱ አውጥቶ ሊጥልሽ ይችላል። ብዙ ብቻ ሊበድልሽ ይችላል።
ስለዚህ እዚህ ቤት ከወጣሽ ተመልሰሽ መግቢያሽ ከባድ ነው። እናም በስርዓቱ ይሁን በወጉ ይሁን ነው እንጂ በፍጹም ከሱ ጋር አትሁኝ የሚል ትዕዛዝ አልተላለፈባትም ነበረ። መሲ ግን በቃ ምን እንዳወራት ይህንን እንግዲህ መከራ ቅመሽ ብሏት ነው፣ ሌላ ነገር አይደለም። ያዙኝ ልቀቁኝ፣ በቃ እኔ ያልኩት ካልሆነ እንደ ቴዲ በቃ መልአክ መስሎ ነው የታያት። በነገራችን ላይ ካያችሁት በጣም ትሁትና መልካም ሰው፣ በቃ ዝም ብለሽ እመኚኝ በቃ አለ። በመጨረሻ ምንድን ነው ያላት? ዝም ብለሽ እመኚኝ አላት። እና በዚህ መጠን ነው ልቧ ውስጥ ገብቶ የተጎዘጎዘው። እንግዲህ መሲ ደግሞ ያን ሰው ማስወጣት አልቻለችም ከልቧ ውስጥ፣ ምክንያቱም ይወዳታል። እሷ የምታውቀው እሱን ነው። እሱ ግን በጣም ሲበዛ መሰሪ ነው። እንግዲህ ምናልባትም ከዚህ በኋላ ድራማው ላይ አስፈሪው ሰው እሱ ሊሆን ይችላል። እያደረገ ያለው ነገር ትንሽ ግራ የሚያጋባም የሚያስፈራም ነገር ነው። መሲ ከሄደች በኋላ እንግዲህ አስገድዶ እስከ መድፈር እንኳን አይደለም የሚያፈቅራት ሴት ሊመስለው መድኃኒት መጠጥ ውስጥ በመጨመር ማትፈልገውን መጠጥ በግድ ለእኔ ስትይ ብሎ ሲያጠጣ። በነገራችን ላይ ፍቅር በይሉንታ አይደለም ማለት የሆነ ነገር እኔ አልወድም ስትባሉ ኦኬ አትወድም። ማትወዱትን ነገር የማያከብርላችሁ ሰው እንዴት ነው በህይወታችሁ ውስጥ ትልቁ እንትን ሊያኖራችሁ የሚችለው? ያኔ ነው በቃ ስለዛ ሰው ማንነት ራሱ መጠራጠር ያለብን። የማንፈልገውን ነገር ማስደረግ ሲጀምር ነው። እሷ አልጠጣም እንኳን መጠጣት ቀርቶ እንኳን አሁን አንተ ጋር ሁኜ ቀርቶ በኖርማል ጊዜ ምን መጠጥ አልወድም ያለችው በግድ ሲግታት እንትን መድኃኒት ጨምሮ ነው። ዝም ብሎ አይደለም የሚያጠጣት። ብቻውን መጠጥ ብቻ እንደዚህ ሊያደርጋት አይችልም። እና እንግዲህ እንደዛ ጠጥቶ ምን እንደሚጠቀም ነው እኔ ግራ የገባኝ። ከዚህ ምን እንደሚያተርፍ እሱን የበደለችው ሄለን እንጂ መሲ አይደለችም። በእርግጥ የሚቆጨውን በህይወት ውስጥ የሚቆጨውን ነገር ነው ያደረገው። ምክንያቱም ደግሞ የእሱ ትክክለኛ ልጅ ኑኑያት መሲ ያሳደገቻት እህቷ የሆነች ናትና ያኔ እሱ እንግዲህ ዋጋ ይከፍላልና በጣም ነው ያሳዘነች። ግን የቤተሰብን ምክር መስማት አንዳንዴ ግድ ነው የሚባለው ይሄ ነው። በቃ መሲ የገጠማት ነገር ቤተሰቦቿን ረግጣ መሄዷ ነው። እና እንግዲህ ከዛ ሰዓት በኋላ መሲ ወደ ቴዲ ቤትም የመሄድ ፍላጎት ያላት አትመስልም። በህይወቷ ተስፋ ቆርጣለች። እናቷ እያንዳንዱ የተናገረቻት ነገር ቤተሰቦቿ አይሆንም ይሄ ልክ አይደለም ያሏት ነገር ሁሉ ትክክል እንደሆኑ ገብቷት እንግዲህ ከረፈደ ሁልጊዜም ህይወታችን ላይ የሆነ ነገር እንዳልሆነ ማወቅ የምንፈልገው ከሞከር ነው በኋላ ነው። እና ሞክረ ነው አደጋው ሲደርስብን ነው ቀድመን መጠንቀቅ። ይሄ በጣም ቀላል ነገር ነው። መሲ ቢያንስ እስክታገባ እንኳ ብትጠብቅ ቤተሰቦቿ ጋር ሆና እናቷ እንደመከረቻት በፍርድ ቤት ከተጋባች በኋላ ትሄጃለች ስትላት ይህን ሀሳብ ማክበር ነበረባት። እሷ ግን እንግዲህ እኔ ያልኩት ካልሆነ ብላ ያለ እነሱ ፍቃድ ተደብቃ ከቤት እስከ መሄድ ድረስ ነው እስከዚህ ድረስ ነው የወደደችው። እና እሱ ደግሞ እንግዲህ እሷ በወደደችው ፈንታ ያደረገባትን ነገር ተመልከቱ። እና ሰው በጣም የቴዲ ብዙዎቻችሁ ቴዲ በቃ የዘመኑ ወንድ ነው ምናምን ትላላችሁና አረ የቴዲ የከፋ ይኖራን ከቴዲም በእርግጥ ግን ሁሉንም ሰው ደግሞ እንደዛ ማለት አንችልም። በጅምላ እንደዛ መናገር አንችልም። ነገር ግን መሲ ትምህርት ከረፈደም ቢሆን የተማረች ይመስለኛል። ሲጀመር እሷ ሆን ብላ ነው እንጂ ከመጀመሪያው ጊዜ ጀምሮ ቤት ቀለም እያስቀባው ነው ብሎ ከዋሻት በኋላ አሮጌ ቤት ወሰዳት ማለት አዲስ ቀለም ምናምን የታደሰ ቤት ያልሆነ ማለት ነው። እና ቤቱን አይታው እንግዲህ ይሄ ነገር እኮ እንዴት ነው ምናምን ስትለው አያኛው ቤት እኮ ቀለም እየተቀባ ነው ለዛ ቤት አልቀየርኩም ማለት ምንም አታውቅም ብሎ ነበር እሱ። ምክንያቱም እንደ ከቤት ሰራተኝነት ውጭ ሌላ እውቀት የላትም ብሎ ስላሰበ በህይወቷ ላይ መጫወት የጀመረው ያኔ ነው። እሷ ደግሞ እያንዳንዱን ነገር ስለምታውቅ መጠየቅ ጀመረች። እናም እንግዲህ ቤቱ ትክክል እንዳልሆነ ስትጠይቀው አዎ ቀለም እየተቀባ ነው ሰሞኑን ያልቃን እንገባለን አላት። ከዛ ትቷት ጠፍቶ ስልክ አጥፍቶ ስንት ነገር ሆና መልሶ ደግሞ መጥቶ እዛኛው ቤት ሲወስዳት አሁንም ያኛው ቤት ቀለም አልተቀባም ነበር። ቤት ቀለም እየተቀባ ነው ያላት ቤት ጭራሽ ቀለም የሚባል ነገርም የለም። ሁሉም ነገር የኖረ የቆየ ቤት ነውና ያኔ ነው ውሸት የጀመረው። ሌላው ቀርቶ ከምንም በላይ ሳታጣራ የገባችበት ትልቁ በጣም እኔ መሲ እኮ አታሳዝንም። በነገራችን ላይ ራሷ ፈልጋ ነው እንግዲህ ችግር ውስጥ የገባችው። ከመጀመሪያው ጀምሮ ስናየው ለመጀመሪያ ጊዜ እህቷን ወደ ቴዲ ቤት ይዛት ሄዳ ነበረ ኑኑያትን ማለት ነው።
እና እንግዲህ እዛ ቤት የጡት ማስያዣ አግኝታለች ሶፋ ላይ። የእሷ አይደለም ታውቃለች ማለት በቃ እንዴት! ይሄ እኮ በጣም ትልቅ ነገር ነው። ከዚህ በላይ ምን አለ? ይሄ ነገር ምንድን ነው? ቴዲ ተቀይሬ ያለው ነገር ምንድን ነው ብላ መጠርጠርና ቆም ብላ ማሰብ ሲገባት ነገሩን ዝም ብላ ነው የገባችበት። አይኗን ጨፍና እያየች ያን ነገር ለሱ እንኳን አልጠየቀችውም። ይሄ የማን ነው ምንድን ነው ብላ እና እንግዲህ የመሲ የራሷ ጥፋት ነው። አሁን ላለችበት ነገር ሆን ብላ የገባችበት ነው። ስታለቅስ አሁን ምን ብላ ነው? ከመጀመሪያ ያየችው ነገር ልክ እንዳልሆነ እያወቀች ለምን ገባችበት? ያኔ ነበር እኮ ምንድን ነው ብላ መጠርጠርና ቆም ብላ ማሰብ የነበረባት። ነገር ግን ህይወቷ ከተበላሸ በኋላ ከረፈደ በኋላ ነው እንግዲህ እናቷም የተናገረችው ወንድሟም የተናገረው ነገር ልክ ሆኖ ያገኘችውና እንደ መሲ አንዳንድ ጊዜ ነገሮችን እያወቅን እንዳላወቅን ስንሆን እንግዲህ እንዴት ዋጋ እንደሚያስከፍለን ማየት ነው። እና እንግዲህ ይሄ ነገር በዚህ ያለ ሌላ ነገር ደግሞ ተፈጥሯል። ይሄው ቴዲ እንግዲህ በድጋሚ ደግሞ የቤሉልን አክስት የሆነችውን ሴት ማለት ነው እሷን ደውሎ ነው እንግዲህ ይመስለኛል ሄለን ልካው ይመስለኛል ይሄን ነገር ሳስበው ማለት ነው። ቀጥታ ደውሎ ነበረ። መልእክት አስቀምጬልሻለሁ ለምን አልመለሽልኝም? ስለዚህ ላገኝሽ እፈልጋለሁ፣ አንቺን ለሚስትነት ነው የምፈልግሽ እያለ እንግዲህ ሌላ ዓለም ውስጥ ገብቶ ሲግማማ እያየነው ነው እንግዲህ የቴዲ ነገርና ይሄ ነው እንግዲህ ቴዲ ግን ጉዱ መውጫው እየደረሰ ነው። ምክንያቱም ደግሞ እንዳያችሁት እንግዲህ ያቺ ቤት የምትባለው ፍቅረኛው ሄለን መኪና አደጋ ድርሳባት ትሙት ትኑር የሚታወቅ ነገር የለም። ይሄ በዚህ እንዳለ ደግሞ መሲ አለች እሱ ቤት። ሶስቱም የሚተዋወቁ ልጆች ናቸው አንድ ቤት የሚኖሩ። ስለዚህ ቴዲ ጉዱ ቀስ በቀስ ሊወጣ ነው ማለት ነው። ምክንያቱም ቤቲ እሱ የእሷ ፍቅረኛ እንደሆነ አላስተዋወቀቻትም። በነገራችን ላይ ማን ምን አይነት ሰው እንደሆነ ፎቶውንም ያየችው አይመስለኝም። በዛ የተነሳ እንግዲህ እሷን ካላገኘውሽ እያለ ይገኛል። እሷ ግን ሁለተኛ ስልኬ ላይ እንዳትደውል ብትለውም እሱ ግን እንደማይተዋትና ያኔ ለምናው እሱ ጋር እንደምትሄድ በግድም ቢሆን እንደሚወስዳት ሲናገር እየሰማነው ነው። ይህ ነገር የሄለን እጅ ያለበት ይመስለኛል። ምናልባት ሄለን ይቺን ሴት ማንነቷን እናጣራ ብላ ሊሆን ይችላል፣ ወይም ደግሞ አብረው እንዲሰሩ ፈልጋ ሊሆን ይችላል፣ አላውቅም። ነገር ግን እሷን ደግሞ አሁን ማውራት ጀምረዋል። መሲ ግን በጣም ነው ያሳዘነች። የምሬን ነው ምላችሁ፣ የምር እስኪመስለኝ ድረስ ድራማው በጣም ነው ያሳዘነች። ግን ደግሞ ጥፋቷ ምን ያክል ዋጋ እንዳስከፈላት ማየት አለባት። አሁንም ካልነቃሽ ግን ከዚህ በላይ ገና ብዙ ነገሮችን ታያለች። እና ውድ ቤተሰቦች እንግዲህ የቤሉል አክስት ተብዬዋ ወይም ደግሞ ጓደኛው ማለት ነው አክስት ነው ብላ እዛ ቤት እየኖረች ኑኑና ቤሉል ሲሳሳሙ እንግዲህ አይታቸው በነገሩ ደንግጣለች። ቤሉል የደበቀው ሚስጥር ሲወጣ ኑኑ ያት እንግዲህ እንዳትጣለው ትንሽ ያስፈራል። ምክንያቱም እውነቱን መናገር ነበረበት። ከኑኑ ያት ምንም መደበቅ አልነበረበትም። ኑኑ ደግሞ ይህን ነገር እሱ አክስቱ እንዳልሆነች ካወቀች ነገሮች ሁሉ ነው የሚበላሹበትና የቤሉል ሚስጥር መደበቁ ጥሩ ነው፣ ጥሩ ሀሳብ ነው ብዬ አልልም። እውነቱን ተናግሮ ኑኑ እንድትረዳው ማድረግ አለበት ብዬ አስባለሁ። ነገር ግን ጓደኛው ሲሳሳሙ ስላየቻቸው በነገሩ በጣም ተናዳ ደንግጣለች። ምክንያቱም እሷ በጣም ትወደዋለች። መኩ ደግሞ እሷን ይወዳል። ነገሩ ሁሉ ወስብስብ ብሏል። መኩ ነፍሱ እስኪወጣ ነው ልጅቷን የሚወዳት። አሁንም ሁሉም ሰው እስኪያውቀው ድረስ እስኪያውቅበት ድረስ ነው እንግዲህ እሷን መውደዱን እያሳየ ያለው። ልጅቷን ለማሽኮርመም እየሞከረም ይገኛል። ሌላው ደግሞ እንግዲህ ጆን ለኤልሹ የሄለን ልጅ እንዳልሆነች ከምናገር የምፈልገውን ገንዘብ አምጪ ያለ ሄለንን እያስፈራራት ይገኛል። የጠየኩሽን ገንዘብ ካለመጣሽ ሁሉንም ነገር ለልጅሽ ነግራታለሁ ብሎ የዛ ቤት ልጅ እንዳልሆነች እናገራለሁ እያለ ይገኛል። የኤልሹ የዛ ቤት ልጅ አለመሆን እንግዲህ በሁሉም ዘንድ ከታወቀ ምናልባት የኑኑ ነገርም ደግሞ እንግዲህ እንደ አዲስ መሲ የምታውቀው ነገር ስላለ ማለት ነው የሁለቱ ሚስጥር ሊወጣ ይችላል። እና ውድ ቤተሰቦች መኩ እንግዲህ ከሞት ተርፎ ቤት ተመልሷል። ማን እንደወጋውም ያወቀ ይመስለኛል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ እንግዲህ እንግዳ ድራማ የዛሬው ይሄን ይመስል ነበረ።